ጤና ይስጥልኝ የኛ ሀገር ባለሀብቶች እንኳን አደረሳችሁ። እኔ የምላችሁ የሆነ ነገር ላማክራችሁ ነበር። ሁላችሁም ባለሀብቶች ቻይና ምናምን በአውሮፕላን እና በመርከብ እቃ ለምታመጡልን ጨዋታ የሚሰጠን ጥቅም ብዙ ጥቅሞች አሉት። ነገር ግን አንዳንድ ሰዎች በቪያግራ ወይ ደግሞ በተለያዩ ለወሲብ ነክ ነገር ለምንጠቀመው ኪኒኖች እስቲ አንዳንድ ነገር በለም ብላችሁኛል እና በተፈጥሮ ቁሩንፉድ ኤዎጂናል የሚባል የጸረ ባክቴሪያ አለ ውስጡ። እንደገና ደግሞ ለደም ፍሰት ራሱን የቻለ ከፍተኛ የሆነ ጥቅም አለው። ከዛ ውጪ ደግሞ ማለት ነው ቅድም እንደነገርኳችሁ በሴክሹዋል ሪፕሮዳክሽን ጊዜ ስፔሻሊ ለወንድ ልጅ ረጅም ሰዓት ለመቆየት እንደገና ደግሞ የተለያዩ እንትኖችን ቤኔፊቶችን ለምሳሌ በሰዓቱ ያለመነሳት ኦን ታይም በትንንሽ ምክንያቶች አማካኝነት መካን ለሆኑ ሰዎችም ከፍተኛ የሆነ መፍትሄ እንዳለው ሳይንስ አረጋግጧል። ለምናመነጨው የዘር ፈሳሽ አንዳንድ አስተዋጽኦች እንዳሉት ሳይንስ ነግሮናል። ይሄን ቪዲዮ ይሄ ኮምፕሌን ላለበት ወዳጃችሁ ላኩለት። ቁሩንፉድን በሻይ መልክ አፍልቶ በመጠጣት በመቆርጠም ደረቁን ማለት ነው። ከዛ ውጪ ደግሞ አሁን ኦልሞስት ላልጋ ላይ ኬዝ ነው ቪዲዮ የሰራሁት። ነገር ግን ሌላም ቤኔፊትስ ነግራችሁ በተለይ ልጆች ላሏችሁ ልጆች ብዙ ጊዜ ያው ለዚች ዓለም እንግዳ እንደመሆናቸው መጠን ቆዳቸው ላይ በተለያየ ኬዝ ኢንፌክሽኖች ይኖራሉ። በተለያየ ኬዝ የሚመጡ እነዛን ለመከላከል ልጆቻችሁን ካጠባችሁ በኋላ ወይ ሻወር ከወሰዱ በኋላ ትንሽዬ ቁሩንፉድ ጨምረን ውሃ ውስጥ በማፍላት ከዛ ልጆቹን የመጨረሻውን አጠባ ሲጨርሱ ከጨረሱ በኋላ ወይ ሳሙናውን ከላያቸው ላይ ካወረዱ በኋላ በዛ በቁሩንፉድ ውሃ ገላቸውን በድጋሚ ገላቸው ላይ በማፍሰስ ቢያንስ ለ72 ሰዓት ሳይንስ እንደሚለው ለ72 ሰዓታት ከምንም አይነት ባክቴሪያ ከምንም አይነት ኢንፌክሽን ከውጪ የሚመጣባቸው ሌላው ይቀርና አይደለም ኢንፌክሽን እናንተን ተባይና የተለያየ ነገር እንኳን እንዳይነክሳቸው ያደርጋል ይላል። ቁሩንፉዱን እንጠቀም ታሽጎ ከሚወጣልን ነገር። ከዛም በተጨማሪ እነዚህ የጥርስ ሳሙናዎች አብዛኛውን እና በጥርሳችን ዙሪያ ሁለት ፈጣን መረጃ ልንገራችሁ። አንደኛው በጥርስ ሳሙና ዙሪያ ነው። ታዋቂ የሆነው የጥርስ ሳሙና አምራች ካምፓኒ በአሜሪካን ሀገር ውስጥ ስሙን ከላይ የምታዩት ብራንድ ማለት ነው አብዛኛውን ምርታቸውን ኤፍዲኤ ባደረገው ፍተሻ በከፍተኛ ሁኔታ በባክቴሪያ እንደሚጠቃና እንዲሁም ደግሞ አብዛኛው ምርቶቻቸው መካከል የተወሰኑት ምርቶቻቸው በፍጹም ለጤና የማይመከሩና እጅግ በጣም የተቀላቀለ ለሕክምናም ሆነ ለገበያው ደረጃ አይመጡንም ተብሎ ከገበያ ውጪ የሆኑ ምርቶች በተለያዩ ሱፐርማርኬቶች እንደተገኙ ኤፍዲኤ ጨምሮ ዘግቧል። ሁለተኛው ደግሞ ታኪስን የመሳሰሉ የልጆች ምርጫ የሆኑ እነኚህ አርቲፊሻል ቺፕሶችና ከረሜላዎች እንዲሁም ቸኮሌቶች አርቲፊሻል ከለርን ለመጨመር ሃይ ሶዲየም ስለሚጨመርባቸው የተለያዩ የአፍ ቁስለቶችን እንዲሁም ደግሞ እስከ ውስጥ ድረስ በመዝለቅ የታንግ ካንሰር ወይንም ደግሞ እነኚህ መተንፈሻችን ላይ ያሉ ወደ ውስጥም ገብታችሁ ወደ ሳምባችን አካባቢ ድረስ ያሉ በመተንፈሻ ፕሮሰስ ውስጥ ያሉ የሰውነታችንን አካል አጥብቀው እንደሚጎዳ ኤፍዲኤ ከሰዓታት በፊት ሪፖርት አድርጓል። እነኚህን ከረሜላዎች በአብዛኛው እኛ ሀገር ላይ እናያለን። እንደገና ደግሞ ከዚህ በፊት በሰራኋቸው ቪዲዮዎች እነኚህ የጥርስ ብሩሾች እነኚህ 4 አይነት ምልክቶች ያሏቸው ቀይ፣ አረንጓዴ፣ ጥቁርና ሰማያዊ ምልክት ያላቸው ጥቁርና ቀይ ጥቁር ሙሉ ለሙሉ ኬሚካል ማለት እንደሆነ ነግሬያችኋለሁ። አረንጓዴው ደግሞ ግማሽ ኬሚካል ቀዩ ደግሞ ግማሽ ኬሚካል እና ግማሽ ለሕክምና ጉዳይ የተሰራ ጥርስ የሆነ ነገር ላማክራችሁ ነበር። ሁላችሁም ባለሀብቶች ቻይና ምናምን በአውሮፕላን እና በመርከብ እቃ የምታመጡልን የታሸገ ነገር ምናምን ሁሉ ነገር በሽታ ሆኖ አግኝተነዋል ከቅርብ ጊዜ ወዲህ። ከዛ ሁሉ ያው ቪዲዮዎቹ ይታያቸዋል። ብዙ ያልታረሰ መሬት አለን፣ ብዙ ያልተሰራ ነገር አለን እና ለምን ማሽነሪዎቹን አታመጡልን? ማለት እነኚህን አምጡልንና ወጣቶቻችንንም ደግሞ ብዙ ስራ የፈታ ወጣት አለ እነሱ ስልጠና ላይ ይግቡ። እነኚህ በሞደፊክም በምንም እንዳላዩዋቸው እንግዲህ እነኚህ የግብርና ማሽነሪ ናቸው። ሁላችንም ገበሬ ለመሆን ቆርጠን ተነስተናል። ሊፈጁን ነው ነጮቹ በኋላ እናንተ ደግሞ ጨላላችሁ፣ ገበያውንም ታቁታላችሁ። እዛው ሄዳችሁ አብራችሁ ኖሯቸዋል ከቻይኖቹ ጋር
ያንም በልታችኋል ጠጥታችኋል አብራችሁ ስንት ነገር። አንድ ቲሸርት አምጥተ እዛ 62 ብር ነው የሚሸጠው፣ ግማሽ ዶላር 50 ሳንቲም አይደል? እዚህ አንድ ቲሸርት አምጥተ 3000 ብር ከሚሸጥልህ ሱሪው ምኑ እንደዛ ከምታረግ ስለ ራብ ስለ ችግር ምናምን ስለ ቸነፈር ከሚወራ ምን ችግር አለው አባቢ? በዛ ብር ኃይል ስራ ብትሰራበት። ጫካ ግባ፣ ባዶ ነው አገሪቱ። ሰው የሰፈረበት መሬት ኢትዮጵያ ውስጥ ትንሽ ነው። አብዛኛው ፓርት ባዶ ነው። በምግብ እኛን አይደለም ዓለምን መቀለብ እንችላለን። በዚህ ነገር ተባበሩን ለማለት ነው። መልካም በዓል ይሁንላችሁ። ቻው፣ ጤና ይስጥልኝ የኛ